ይኸው ደረስን ፋሚሊ ደረስን። መኪናውን ከፍቷልኝ እንግዲህ እንደምታዩት ማለት ነው። ሹፌሩ ደግሞ እቃ ሊያወርድ ነው። ቤት ግቢ ውስጥ ገብተናል ደርሰናል ማለት ነው። እግዚአብሔር ይመስገን ጉዟችን ይህን ይመስል ነበረ። እግዚአብሔር የተመሰገነ ይሁን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሰላም ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሰላም ጠፋሽ በሰላም ነው ወይ ለምትሉኝ፣ ያው ሁለት ቦታ ስራ መስራት ማለት በጣም ነው የሚከብድ ነው። እንደምታዩት ጉዞ ላይ ነው የምሆነው ሁሌ ማለት ነው። ሁሌ የዱባይን እና የራስ አልኬማን ዱባይ ላላችሁ፣ ዱባይ ለሌላችሁ ደግሞ ላስጎብኛችሁ ዱባይን ማለት ነው። እና ዩቲዩብ መስራት ያቆምኩት በእንደዚህ አይነት ምክንያት ነው። ሁለት ቤት ሲሰራ በነገራችን ላይ በጣም ከባድ ነው። ወይም ማታ መሽቶ ትደርሳላችሁ። ከዛም በኋላ ደግሞ ይመሻልኝ። ኢትዮ ለመስራት ትንሽ ይከብዳል። በጣም ትንሽ ብቻ ሳይሆን በጣም ይከብዳል እውነት ለመናገር ማለት ነው። እና አይመችም። በዛ ላይ ኢንተርኔት ስለማይኖር በጣም ከባድ ነው። እና ዛሬ አጠር መጠን ያለች ቪዲዮ በትንሹም ቢሆን ዱባይ ላስጎብኛችሁ ብዬ ነው። እግዚአብሔር የተመሰገነ ይሁን። ይኸው ደህና ነኝ። ከዱባይ ራስ አልኬማ፣ ከራስ አልኬማ ዱባይ በሚለው አለን ትላላችሁ። እና ውቢቱ ዱባይችን ትመስላለች። በነገራችን ላይ ግማሽ መንገድ ላይ ነው እየቀረጽኩት ያለሁት። የሆነ ቦታ ላይ ሴትዬ ወረደች እና እቃ ለመግዛት ምናምን ነበሩ ልጆቿ ምናምን አብረን ነበርን። ግን እነሱ አብረው ሲሆኑ ለመቅረጽ አይመችም። ዛሬ ከግማሽ ቦታ ከደረስን በኋላ እሷ ወደ ሌላ ሱቅ ስትገባልኝ እኔ ደግሞ ለምንስ ይቅርብኝ ልቅረጽላቸው ለጓደኞቼ የት ጠፋሽ ከዩቲዩብ ለምን ልማልሽ ለምትሉኝ ለምን አልቀርጽላችሁም ብዬ ሀሳብ መጣልኝና ለመቅረጽ ሞከርኩ ማለት ነው። በዚሁ አጋጣሚ ውይይቱን ዱባይን በዛው ጎብኛት እና ከሹፌሩ ጋር ስለሆንኩኝ ትንሽ ጉብኝት አድርግላችሁ በሚለው ትላላችሁ። እና እግዚአብሔር ይመስገን ይህን ይመስላል ዱባይ። ተመልከቱት፣ ጎብኙ። በነገራችን ላይ ምሽት ነው፣ ግን ደግሞ ዱባይ ምሽት ላይ ነው ይሄ ማለት ነው። ዱባይን ለማታውቋት ያው እንግዲህ የምሽቷን ድባብ ላሳያችሁ። በነገራችን ላይ የ2 ሰዓት እና የ1 ሰዓት ተኩል ነው የሚሆነው። ከተዘጋጋ መንገድ የ2 ሰዓት ጉዞ ነው የሚሆነው። መንገድ ካልተዘጋጋ ግን የ1 ሰዓት ተኩል እንደዛ ነው የሚሆነው መንገዱ ማለት ነው። ሰፈራችን ስንጓዝ እንግዲህ ይህን ያክል አመት እንደዚህ እየኖርን ነው። ተመስገን ተመስገን ተመስገን። የሰው ልጅ ለካ ዋናው ጤና ነው። እና ዩቲዩብንም አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንደዚህ አንዳንዴ ሲመቸኝ እመጣለሁ። በነገራችን ላይ እመጣለሁኝ ዩቲዩብን መቼም ትቼ አልተወውም። እመጣለሁ የሚል እቅድ አለኝ ወደፊት ሲሳካልኝ ማለት ነው። መቼ እንደሚሳካልኝ ባላቅም ግን እንደ ፈጣሪ ፈቃድ መቼም እንደዚህ ሆኖ አይቀርም አይደለ? ይሳካል። ከእለታት አንድ ቀን የሰው ልጅ መቼም እንደከፋው አይኖርም። እና ውድ ቤተሰቦች ዱባይን ይህን ይመስላልኝ። እያያችሁት እየተመለከታችሁት እንዴት ነኝ? ካሜራ ቀራረጽ ደግሞ አስተካክይ በሉኝ። ሰምታችኋልኝ። ውድ የዩቲዩብ ተከታታዮች ሰብስክራይብ፣ ላይክ፣ ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ጎብኙት እስቲ። እንግዲህ ዱባይ ምን ትመስላለች? አስተያየት ላላችሁም ዱባይ ያላችሁ ሰዎችም ሰፈራችሁ ጋር ዱባይ ያላችሁ ዱባይ ነን እኛም በሉኝ። ራስ አልኬማ ያላችሁ ደግሞ እኔ ራስ አልኬማ ነኝ በሉኝ። ከዱባይ ውጭ ያላችሁም ሙቀት እንዴት ነው ባላችሁበት?
ዱባይ በጣም ሙቀት ጨምሯል። ኦቨር ነው ሙቀት የጨመረ ማለት ነው። በተለይ በአሁኑ ሰዓት በጣም ገና ብዙ ወራቶች እኮ አሉን ሳይጀመር፣ ግን በጣም ይሞቃልኝ በእውነት በጣም ነው የሚሞቀው። አሁን ላይ በቃ ከብዶናልኝ። ያው ሹፌሩን ራሱን ለቀርጸው ነው መሪውን እየቀረጽኩት ነው እና የሹፌሩ እጅ ትንሽ ይታያል። ቆይቼ ትንሽ ቆየት ብዬ እሱንም ልቀርጸው እችላለሁ፣ አይታወቅም ትላላችሁ። እና ይሄን ይመስላለኝ። ብቻዬን ወዲና ወዲህ ብል ኖሮ እቀርጽ ነበረ። ይኸው ሾፌሩ አለ። ይሄው አንድ ፓኪስታኒ ነው እንግዲህ ሾፌራችን ማለት ነው። በነገራችን ላይ ሰዎች ሾፌር ለመጀመሪያ ጊዜ ነው የቀጠሩት። ይሄንን ይኸውላችሁ ይህን ይመስላል ጉዞ ዱባይ ያላችሁ እየመጣን ነው። ለማንኛውም ሀይ በሉኝ እስቲ ዱባዮች ዱባይን ለማታውቋት ደግሞ በዛውም እየጎበኛችሁ። እሺ ቤተሰብ ያው ሾፌሩ በቃ ብዙ አመት እዚህ ሀገር ተቀምጫለሁ እያለ ያወራልኝ፣ ግን መንገድ ብዙ አያውቅም። የሚገርማቸው ነገር ማለት ነው። በስንት መከራ ነው እየተጨቃጨቀ ምን እያለ ያለ ከአለቆቹ ጋራ፣ በተለይ ከሴትዬ ጋራ ሊስማማ አልቻለም። ብታው መንገድ ይጠፋበታልኝ፣ በጣም መንገድ ይጠፋበታልኝ እና ሁሌ ጭቅጭቅ ነው ከሴትዮዋችን ጋራ። ግን ብዙ አመት ሰርቻለሁ እዚህ ሀገር ይላል እና ይህን ይመስላል ቤተሰብ፣ ይህን ይመስላልኝ። ላይክ እና ሼር ማድረጋቸውን እንዳትረሱ። ሰምታችኋል ቤተሰብ። በነገራችን ላይ ዩቲዩብ እንደምወደው በጣም ሁሌ በቃ ምንም ጓደኞቼን አልረሳቸውም። እና ቤተሰብ ይኸው ይህን ይመስላል። እየተጓዝን ነው። ይኸው መንገድ ላይ ነን ቁመናል። መንገድ ላይ ስንቆም እሱም ስልኩን እየጎረጎረ ነው። ጎብኚው እንግዲህ ዱባይን ለማታውቋት ማለት ነው። ዱባይን ለማታውቋት ጎብኘት እያደረጋችሁ እንግዲህ እንደ ሲመቼ ደግሞ ለቃለሁ ቪዲዮ። ፋሚሊ አልጠፋም። እና ጉዟችን ይህን ይመስላል፣ እንደቀጠለ ነው ፋሚሊ። እንዴት አያችኋት ግን? ዱባይ በምሽት አሪፍ ናት፣ ደስ ትላለች።
ብዙም መሸመሻ አይባልም ሰዓቱ ማለት ነው። እና ደግሞ ላይክ ማድረጋችሁን እንዳትረሱ ፋሚሊ። ላይክ እያደረጋችሁ ማይ ፋሚሊ አበረታቱኝ። እህታችሁ ነኝ እኔ የማሳድጉኝ። እሺ አድጌ ተቀይሬ ተለውጬ በዩቲዩብ በርትቼ እንድሰራ አበረታቱኝ ማለት ነው። ሰብስክራይብ ካደረጋችሁኝ፣ ላይክ ካደረጋችሁኝ፣ ካበረታታችሁኝ አልጠፋም። በነገራችን ላይ ወደ ቤትም እየተዳረስን ነው። ልንደርስ ትንሽ እየቀረ ነው ማለት ነው። ቤታችን ልንደርስ። እግዚአብሔር የተመሰገነ ይሁን። እዚህ አካባቢ ወደ ቤታችን ልንደርስ ስንል ሱቆች ምናምን ሱፐር ማርኬቶች ቅርብ ናቸው። ለቤታችን በጣም ቅርብ ነው። ዱባይ ያለው የእናትየዋ ቤት ማለት ነው። የእኛ ቤት ግን በጣም ሩቅ ነው። ለምንም ነገር ራስ አልኬማ በጣም ሩቅ ነው። ለእናትየዋ ቤት ግን በጣም ቅርብ አይገልጸውም። እዚህ ጋር ቁሞ አሳለፋቸው ማለት ነው። ቴንጂው እያሉት ነው ያለፉ። እናመሰግናለን ትላላችሁ። በስማ ሱፐር ማርኬቱ አካባቢ የሚቆም መኪና በስማ ብዛቱ እና ቤተሰብ ከቤት እየደረስን ላልቀርጽ እችላለሁ። ቤት ስደርስ አተመቼ ግን እቀርጻለሁ። ዋው ጂፒ ደርሰናል። እኔ ወርጃለሁ። ይኸው አሁን በር ልከፍት ነው። ከፈትኩኝ በር። እግዚአብሔር ይመስገን በሰላም ወረድን። እዛም በኋላ እዚህ ጋር በር ስከፍት ትልቁን በር ከፈትኩለት እንዲያስገባው ማለት ነው። ምክንያቱም መኪናው በአሳ ሞልቶ ነው ያለ። የሀገር አሳ ነው መኪና ውስጥ ያለው ማለት ነው። ብታይ ሽታው ራሱ እንዴት እንደመጣን ሻንጣችን በሌላ መኪና ያው ገባ። መኪናው ጂፒ ውስጥ ይሄው ልጅቷ መታጻ ጂፒ ላይ ስደርስ ከኋላ ህፃን ልጅ ነበረች እና አምባ እያለች ነው። ዛፉ ምናምን እንዳለ አምባ ነው እና አምባ እያለች ነው።